አነጋጋሪ የሚዲያ ሲሆነችው ድርሹ ዳና ከሰሞኑ ስለባሏ ያልተጠበቀ አወዛጋቢ መረጃ ተናግራ ነበር። ድርሹ ዳና የዱባይ ፓርላማ አባል ሆኜ ዱባይ ልሄድ ነው ስላለችው መረጃም ከቅርብ ጓደኛዋ አነጋጋሪ ሚስጥር ወጥቶባታል። በተጨማሪም የዝነኛዋ ድርሹ ዳና አስገራሚና አሳዛኝ የሆነው ድብቅ ማንነቷን ባገኘኋቸው መረጃዎች ላይ ተመርኩዤ እነግራችኋለሁና አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን እንደቆያችሁ ወደ ታሪክ መዝናኛ ፕሮግራማችን ከመግባታችን በፊት ግን እንደተለመደው ለቻናላችን አዳዲስ የሆናችሁ ክቡራን ተመልካቾች በቅድሚያ ቪዲዮ ላይክ እና ቻናላችን ደግሞ ሰብስክራይብ እያደረጋችሁ ወደዚህ መዝናኛ መረጃ ወደምታገኙበት ቤት እንድትቀላቀሉን በታላቅ አክብሮት ጋብዛችኋለሁ። በቪዲዮ የተሰማችሁ ማንኛውም ሀሳብ አስተያየት በኮሜንት አሳውቁኝ እያልኩኝ ለዛሬው ዳመጣውላችሁ ከመዝናኛው ዓለም ትኩረትን ስቦ ወደ ሰነበተው መረጃ ገባለሁና አብራችሁን ቆዩ። ቻናሉ አዲስ ስለሆነ ቤተሰቦች ሰብስክራይብ ያርጋችሁ እኔንም እንድታበረታቱኝ በእግር መንገድ መጠየቅ ፈልጋለሁ። በድጋሚ ሰብስክራይብ አድርጉ። ወደ ፕሮግራማችን እንግባም። ዝነኛዋና ተወዳጇ የሚዲያ ሰው ድርሹ ዳና የፓርላማ አባል በመሆን ወደ ዱባይ ሊሄድ ነው ስላለችው አነጋጋሪ መረጃና የቅርብ ወዳጅ ከሆነ ሰው በጉዳዩ ዙሪያ ስለወጣው አስገራሚ ሚስጥርም በትንሹ ነግራችኋለሁ። ፓርላማ ሊገባ ነው ያለችው መረጃ የሰሙ አንዳንድ ሰዎችም ጭራሽ ፓርላማ የመጫወቻ ቦታ ሆነ እንዴ እያሉ የተሳለቁም ቀላል አይደሉም። በተጨማሪም ከሬዲዮ ስራ ውጭ ስለምትሰራው ቢዝነሷም እንዲሁም ከሰሞኑ ስለ ባሏና አጠቃላይ ስለ ቤተሰቧ ጉዳይ ስለተናገረችው አስገራሚና ትኩረትን ስቦ ስለሰነበተው ኢንተርቪዋ በትንሹ ነግራችኋለሁ። ዝነኛዋ የሬዲዮ ጋዜጠኛና የሶሻል ሚዲያ ተጽዕኖ ፈጣሪ ድርሹ ዳና ሰሞኑ ስለ ባሏ የተናገረችው አነጋጋሪ መረጃ በብዙዎች ዘንድ መነጋገሪያ ሆኖ ትኩረትን ስቧል። ለምንድን ነው ባልሽን ወደ ሚዲያ መጥተሽ ማታስተዋውቂን ተብላ ለተጠየቀችው ነገር የሰጠችው ምላሽ ትንሽ ትኩረትን የሳበ ነበር። እሷም እንዴት ስትል ነበር ምላሽ የሰጠችው? እኔ ሶሻል ሚዲያ የፈለገውን ነገር አልሰጠውም። እኔ ለሶሻል ሚዲያ መስጠት የፈለኩትን ነገር ብቻ ነው የምሰጠው ያለች ሲሆን ብዙዎችም ባሏ የእውነት አብሯት ቢሆን እስካሁን በሶሻል ሚዲያ አብረው ይታዩ ነበር፣ አብረው ስላልሆኑ ነው በሚዲያ አብረው ማይታዩ እያሉ ማስተያየት የሚሰጡም ሰዎች አሉ። በዛ ላይ በጣቷ ላይ ምንም አይነት ቀለበት የለም። በዚህ ምክንያት በርካታ ሰዎች ድርሹ ዳና 3 ልጆቿን ካላባት ብቻዋን ነው የምታሳድገው፣ ከባሏ ጋር ተፋታለች እያሉ ይገኛሉ። ምን ያህል እውነት እንደሆነ ለማወቅ ባይቻልም የሚነሱ ማስረጃዎች ግን ወደ እውነትነት ያጋደሉ ናቸው። በሌላ አነጋጋሪ መረጃ ደግሞ ድርሹ ዳና ገንዘብ ደስታን አይገዛም ለሚሉ ሰዎች መልስ የሆናቸው ዘንድ የመለሰችው መልስ ከሰሞኑ አነጋጋሪም ነበር። እንዲህ ነበር ያለቻቸው። ገንዘብ ደስታን አይገዛም ላላችሁ ማጣት ምንም አይገዛም ስትል የመለሰችው መልስ በብዙዎች ዘንድ አግራሞትን ፈጥሮ የሰነበት የመዝናኛው ዓለም መረጃም ነበሩ ቤተሰቦቼ። ሌላኛው ከሰሞኑ አነጋጋሪ ነበረው መረጃ የድርሹ ዳና የዱባይ ፓርላማ ተወካይ ሆኜ ዱባይ ልሄድ ነው ያለችው መረጃ ነበር። በዚህም የተነሳ እንዴት ፓርላማ ቀልደኛ ይገባል እያሉ እየቀለዱ ነበር። ዳሩ ግን ድርሹ ዳና እኛ ከምናውቃት ሳቅ ብቻ ከሆነው ማንነቷ በስተጀርባ እጅግ ሲበዛ ቁም ነገረኛ እንደሆነችና እንደውም አንዳንዶች ድርሹ የ10 ሰው ግምት ናት የሚሏትም ቁም ነገረኛ የሆነች ሰው ናት። ወደ ፓርላማው መረጃ ስንመለስ ድርሹ እንደተናገረችው ከተለያዩ ዓለማት የተውጣጡ ሴት ተጽዕኖ ፈጣሪ የሆኑት ሴቶችን የፓርላማ አባል ያደረገች የፓርላማ አባል የሆኑ ሴቶችን የተለያዩ ነገሮችን አምባሳደር እየሆኑ የሚሰሩት ስራ እንዳለና እሷም በዚህ መልኩ ተወዳድራ አልፋ የዱባይ ፓርላማ አባል መሆኗን ነው የነገረችን። ሌላው ብዙዎቻችሁ ስለ ዝነኛው የሚዲያ ሰው ድርሹ ዳና ላታውቁት የምትችሉትን አንዳንድ ሁኔታዎች ልንገራችሁ። ድርሹ ዳና ከህፃንነቷ ጀምራ ከፍተኛ የሆነ የሰርከስ ፍቅር የነበራት ሰው ነበረች። ወደ ሚዲያው ዓለም እስክትመጣ ለብዙ ጊዜያት የሰርከስ ባለሙያም ነበረች። ታዲያ አስገራሚው መረጃ እሱ አይደለም ውድ ቤተሰቦቼ። ድርሹ ዳና ከስፖርቱ ከወጣ ከበርካታ ዓመታት በኋላ 3 ልጆችን ከወለደች በኋላ እንኳን ዛሬ ላይ እንዲህ ወፍራ ፓካንድ ትሰራለች ብላችሁስ ምን ያሎቻችሁ ታምኑኛላችሁ? ላታምኑት የምትችሉት መረጃ ቢሆንም ግን ድርሹ ዳና አሁንም ቢሆን የኋላም ሆነ የፊት ፓካንዶችን በቀላሉ ስትሰራቸው በተደጋጋሚ በቴሌቪዥን መስኮቶቻችን አይተናታል። ውድ ቤተሰቦች የዛሬ መዝናኛው ፕሮግራማችንም ይህን ይመስል ነበር። እንዴት አገኛችሁት? በሌላ የመስል ፕሮግራም እስክንገናኝ መልካም ጊዜ ይሁንላችሁ። ቻናላችን አዲስ ስለሆነ ብዙዎቻችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ብታበረታቱን ደስ ይለናል። በሌላ ወቅታዊና አዝናኝ የሆነ መረጃ እስክንመለስ መልካም ጊዜ ይሁንላችሁ።